ከስልካችን ጋላሪ ፎቶ፣ ቪዲዮ የተለያዩ ፋይሎች ሊሆን ይችላል ድሌት ካደረግን በኋላ እንደገና ፋይል ማናጀር ውስጥ እንደሚቀመጥ ስንቶቻችን ነው የምናውቀው? ሰላም ጤና ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ስራ፣ ጤና፣ ህይወት እንዴት ነው? እኔ ጋር አለው ይመስገነው። ሙቀቱ እንዴት እያደረጋችሁ ነው? ራሳችሁን ጠብቁ የሀገሬ ልጆች። ውሃ ጠጡ፣ ጤናችሁን ጠብቁ። በሰላም ለሀገራችሁ ያብቃ። ጤናችሁን ይዛችሁ እንደመጣችሁ በጤና ተመለሱ ወደ ሀገራችሁ። ሁላችንም ለሀገራችን ያብቃን። በስደት ያለን እህት ወንድሞቼ ይህ መልእክት ለእናንተ ነው እና ወደ ቻናሌ ሲመጡ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጉን አይርሱ። ያው እንደተለመደው ዛሬ ለየት ባለና በአዲስ ቪዲዮ መጥቻለሁ። ቪዲዮዬን እስከ መጨረሻ በማየት ተባበሩኝ። ሰብስክራይብ ያላረጋችሁም ሰብስክራይብ አድርጉ፣ ያደረጋችሁም ላይክ፣ ኮመንት፣ ሼር አድርጉልኝ እና በመቀጠል ስልካችን ጋላሪ ፎቶ፣ ቪዲዮ የተለያዩ ፋይሎችን ካጠፋን በኋላ ሄዶ እንደገና ዲሊት የተደረገው ፋይል ማናጀር ውስጥ እንደሚቀመጥ ስንቶቻችን ነው የምናውቀው? እና ድሌት አድርጋችሁ መልሳችሁ ወደ ጋላሪ መመለስ ትችላላችሁ። ካልሆነም ደግሞ እንደገና ፋይል ውስጥ የተቀመጠ አለ። እሱን እንደገና መልሳችሁ ድሌት ማድረግም ትችላላችሁ እና እሱን ለማሳየት ያክል ነው። ሶሪ ከመሸ ነው ይሄን ቪዲዮ ሪከርድ እያረኩኝ ያለሁት። ለዛ ነው እንቅልፍ እንደ እንቅልፍ ሊይዘኝ ነው መሰለኝ እና ይሄን ቀጥታ ለማግኘት ስልካችን ጋላሪ ውስጥ ነው የምንገባው ማለት ነው። ለምሳሌ ነው እኔ የምላችሁ ኖ ጋላሪ ውስጥ በቃ ቪዲዮ እናንተ አጥፍታችኋል። ይሄኛው ጋላሪ ውስጥ ፎቶም ቪዲዮ ምናምን እችኛዋ ጋር ማለት ነው አጥፍታችኋል አይደለ? የጠፋውን መልሳችሁ ሪሙቭ ለማድረግ ከፈለጋችሁ ነው እኔ ያመጣሁት ማለት ነው። ይሄው እቹት ፋይል አለች ልመልሳችሁ እንደገና መሰለኝ። እችኛዋ ማይ ፋይል የሚል አለ። ሌላ ፎን ላይ ደግሞ እኔ ሳምሰንግ ስለሆነ ሌላ ፎን ላይ ፋይል ማናጀር ብሎ ሊመጣ ይችላል። ለብቻውንም ፋይል የሚልም አለ። ጀስት እኔ ግን የኔ ስልክ ላይ እችኛዋ ማይ ፋይል የምትለዋ ስላለች ያው ፋይል ማናጀር እንደማለት ነች። እሷ ጋር እንገባለን። አብዛኛውን ጊዜ ስልካችሁን እንትን አድርጎ ቼክ አድርጎ እኔ በየጊዜው እየገባው ስልኬን ስቶሬጅ ፉል እንዳይል ድሌት ከጋላሪ ያደረኩትን አውዲዮ ሆነ ቪዲዮ ሆነ የተለያዩ ማልፈልገው ፋይል ምናምን ካለ ሪሙቭ ካረኩኝ በኋላ እንደገና እዚህ ፋይል ውስጥ ነው ተመልሼ የምመጣው ማለት ነው። መጥቼ ነው እንደገና ከዚህም እንደገና ሪሙቭ ማደርገው። ያኔ ስፔሱ እንትን ይልልኛል ማለት ነው። እና እዚች ጋርም አለች ግን ማኔጅ ስቶሬጅ የምትላለች ግን ያያቸው እኔ ስለማጠፋ ዜሮ ነው የሚለው ዱፕሊኬትድ ፋይልም እኔ ቼክ አደርጋለሁ በየጊዜው ዜሮ ባይት ነው የሚለው። ግን ደግሞ እኔ አሁን ላሳያችሁ የመጣሁት እቻትና ሪሳይክሊንግ ባልምትለዋ ማለት ነው። እዚች ጋር አሁን የማትፈልጉት ነገር ሲኖር ይሄ ከጋላሪ ቀጥታ የጠፋ ቪዲዮ ነው እና እሱን ሙሉ ለማጥፋት ከፈለጋችሁ ሴሌክት ትላላችሁ ማለት ነው። የማትፈልጉት ከሆነ ወደዛ ወደ ጋላሪ መመለስ ከፈለጋችሁ ችግር የለም ይመለሳል ማለት ነው። ግን ሴሌክት ኦል አይተም ከፈለጋችሁ ሴሌክት ኦል አይተም ትሉና እቺ ድሌት ኦል ምትላለች ድሌት ኦል ታደርጋላችሁ። ሪስቶር የምትለው ደግሞ ወደ ጋላሪ መልሳችሁ እንትን ለማለት ስትፈልጉ ነው። ወደ ጋላሪያችሁ
የደለታችሁትን መልሳችሁ የምትፈልጉት ከሆነ ሪስቶር እቺ ጋር ሪስቶር ኦል የምትለዋን ነው የምትጫኑት ማለት ነው። እኔ ግን ያው ድሌት ማድረግ ስለፈለኩኝ ከጋላሪም ከዚህም ሙሉ ሪሙቭ ማድረግ ነው የፈለጉን ሰው ብቻ ድሌት ኦል የምትለዋን ነካለው። አያችሁ ኖ ፋይልስ ኦር ፎልደርስ ይላል። ሙሉ በሙሉ ድሌት ሆነዋል ማለት ነው። አሁን እስኪ ገብተን ቼክ ብናደርግ አለ ወይ የለም። እንደገና እዚህ ፋይል ውስጥ ገብተን አሁን ክሊር ነው አይደለም የሚለውን ስናይ ይሄው ክሊር ነው። እንደዚህ እያደረጋችሁ ስልካችሁን በየጊዜ ቼክ አድርጉ። ሪሙቭ ያደረጋችሁትን እንደገና ፋይል ውስጥ ገብታችሁ አጥፉ። በዚህ ብቻ ሳይሆን ሴቲንግ ውስጥም አለ ዳታ ኤንድ ስቶሬጅ የሚል በዛ መልኩ የሚጠፋ አለ። በሌላ ጊዜ እሱንም ላሳያችሁ እችላለሁ። እና በየአፕሊኬሽን ውስጥ የገባችሁ የማትፈልጉት ነገር ካለ ሙሉ እንደዚህ የሚያስቸግራችሁ ከሆነ ሪሙቭ አድርጎ ስቶሬጅ ፉል ስለሚል ማለት ነው። ስቶሬጅ ፉል ካለ ኋላ መልሳችሁ ለመመለስ ትቸገራላችሁ በጣም። ከዛ ከአሁኑኑ እንደዚህ አድርጎ አመሰግናለሁ። ቪዲዮዬን ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አድርጉ። እስከ መጨረሻ እዩ። አዳዲስ ነገር ሲኖር እመጣለሁ ተመልሼ። ደግሞ የምሰራው አጭር አጭር ደቂቃ ናት። አጭር ደቂቃ ናት። ለመስማትም የማይከብድ ሚኒት ነው። ትንንሽ ደቂቃ ስለሆነ ስሙልኝ። አመሰግናለሁ። እንደተለመደው በሌላ ቪዲዮ እመለሳለሁ። ማሰላማ